ግን የሆነ ሰዓት ላይ የሆነች ልጅ ወዳኝ የወደደችኝ ልጅ በጣም እንዴት ያለ ታሪክ ያነሳው መሰለህ አሁን ሁኔታው እየተሰናሰለ እንደ ተመልከቱ አይ ከምሬ ነው በእውነት ያው እንትን የጉራና እንትን እንዳይመስል ነው እንጂ እኛም ልንጠይቀው ነበር ሳይለንት ሆኜ ነው ሳይለንት መሆኔ ነው መሰለኝ በእኛ ክላስ በኩል ምናምን ያልፋሉ 3-4 ሆነው ያልፋሉ አንዷ እንግዲህ ወዳኛለች አሉ እኔ አይደለም የማውቀው በወሬ ነው እኔ ጋር መጥቶ የሰማሁት እሺ እና ከእንትና ጋር ያለህን ግንኙነት ብታቆም ይሻላል ሌላ ችግር ውስጥ ሳትገባ ምናምን ተባልኩ ማን እኔ ኦኬ ችግር ይባላል ምናምን ሁሉ ብዬ ጠይቄ ምናምን ያው 2-3 ነገሮች ሲመላለስብህ የምጠረጥረው ነገር አለ የምጠረጥራት ልጅ ሆና ተገኘች ልጅቷ ከዛ ነው ሆናችሁ የተፈጠረ ነገር አለ ወይስ አስፈራሩኝ እንጂ አስፈራሩኝ የምለው በጣም በኃይለኛው እኮ ነው ገና እኔ ምንም የማላውቀው ጉዳይ ውስጥ እኮ ነው አስገብቶኝ ከሰው ጋር ያለ ነገር ብታቆም ይሻላል ምናምን አሉ እኔ አልከበደኝም አልነበረም ስለዚህ አቆምኩላችሁ ዝም ብዬ ምንም ስላልነበረም በመሐላችሁ አይ ለልጁ የዛን ሰዓት ያልኩት የትዕቢተኛ ሰው ነገር ነው ያልኩት ምን አልከው እናንተ ተውልኝ እኔ እንደውም እንዳላ ያንተ እንደውም በጣም ስለምወዳት እናንተ ተውልኝ ምናምን ብዬ ለልጁ ነገርኩት መልእክት ይዞ የመጣው ልጅ እንግዲህ ምላሹ አስደንግጧቸው ይሁን ፈርተው ይሁን ወይ ደግሞ ችላ ብለውት ይሁን አላቅም ከዛ በኋላ ያ ጥያቄ ወደኔ አልመጣም ተመልሶ ወደኔ አልመጣም ከልጅቷም ጋር ምንም የተፈጠረ ነገር የለም በቃ ጀስት በዛ አይነት መንገድ ነው ነገሩ ያበቃው ስለዚህ ሜቢ ሁለታችሁም ተፈራርታችሁ ይሆን እንዴ ሁለታችሁም እኔ መፍራት አይደለም እኔ አላውቀውም እዛ ሲቹዌሽን ውስጥ አልነበርኩኝም በቃ ልጅቷ በምትመላለስበት ሁኔታ ውስጥ አይ ቲንክ የሆነ የወደደችልኝ ነገር ምን እንደሆነ አላውቀውም ግን እንደዛ አይነት ስሜት ውስጥ ነበረች እኔም የገባኝ ስታልፍ የምትሰጥ ሲግናል አለ የሆነ ሳይን ምናምን የሆነ ነገር አሳይት ወይ ፈገግ ብላለህ ወይ የሆነ ነገር ብላ ምናምን ወይ ፈገግ ብላለህ ወይ የሆነ ነገር ሰጣ ምናምን ወይ ደግሞ ጓደኞቿ ልክ አንተ ጋር ሲደርሱ ተሳስቀው ሊያልፉ ይችላል ተሳስቀው ምናምን ላጥ ያሉ ከዛ አንተ እኔ ምንም የማውቀው ነገር የለም ልጆቹ ሲጠይቋት ልጁ መጥቶ ይሄንን ሐሳብ ሲነግረኝ ነው እኔ እንዴ ለዚህ ነበር እንዴ ያውላ አክቲቪቲ እኮ እንደዛ ስለነበረ እንዴ ምናምን ብዬ ጠረጠርኩት ከዛ በኋላ ተሻርካ አስበልታህ ነበር እቺ ሻርክ በጣም ኩል ቲኔጀር ከመሆኑ የተነሳ ኦኬ ወዳይ ነው እንዴ ምስቀው ለዛ ነገር እንዴ ሌላ ሰው በዛ እድሜ እኮ እንዴ